ቪአይፒ ትኬት ፓርት እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ደግሞ የምናየው ኢትዮጵያ ውስጥ በጣም ስናየው የነበረው ኦንላይን ላይ ቪአይፒ ካር ፓስ። ቪአይፒ ካር ፓስ ምንድን ነው? እንዴት ማግኘት ይቻላል? እንዴትስ ይሰራል? የሚሉትን ነገሮች በምሰራት አጭር ቪዲዮ አብራራላችኋለሁ። ሶ ተከታተሉኝ። ሰብስክራይብ። ቲክቶክ ላይ አስተውላችሁት ከነበረ ትራፊክ እነሱን በተለየ መልኩ ሲያከብራቸው፣ ሲያሳልፋቸው፣ ኢቨን ራሱ ስኮርት ሲያደርጋቸው እናያለን። ቪዲዮዎቹ ላይ በምናይበት መሰረት ቪአይፒ ካር ፓስ የሚለው ነገር ይይዛሉ። ታዲያ ይሄ ነገርስ ምንድን ነው? ከዛ ጉግል ላይ ሰርች በማድረግበት ሰዓት ላይ ቪአይፒ ካር ፓስ የሚባሉ ነገር እንደሚሸጥ ተመለከቱ እና ይገርማቸዋል። ሻጩ በጣም ብዙ ነገሮችን ኦፈር ያደርጋል። እናም ሊስት ያደረጋችሁ ነገሮች ላይ ምን ፓወሮች እንዳሉት ይገልጻሉና እስቲ አንብበናቸው እንመለስ። ራሳችሁ ከሆነ ማንበብ ብትፈልጉት እባካችሁ ፖዝ አድርጋችሁ አንብቡት። ይሄኛው ገጽ ላይ ምን ይላል መሰላችሁ? ከፍተኛ የቦርድ የይለፍ ፍቃድ የተሰጣቸውና በወጣትነት ዘመናቸው ከመንግስት የኃላፊነት ተልዕኮ ላይ ለሚገኙና የኢትዮጵያ ወጣቶች ሰላም እና ተልዕኮ አባልነት የስራ መደብ ኃላፊነታቸውን በመወጣት ለግል ደህንነት የተሰጣቸው ልዩ ፍቃድ ይላል እና ከስር ደግሞ የተዘረዘሩት አሉ። እነሱም እናነባለን። ማናቸውም የትራፊክ ደንብ መተላለፍ እንዳይቀጡ አሽከርካሪያቸው ላይ የሚፈልጉትን ቲንት ማድረግ እንዲፈቀድላቸው አይነት ነገር ነው። ሁለተኛው በነዳጅ ማደያዎች ላይ ቅድሚያ እንዲሰጣቸው፣ አስፈላጊ ከሆነ በትራፊክ ፖሊሶች እንዲታጀቡ፣ በመጨረሻ ደግሞ የተሽከርካሪውን ቋሚ ወይም የዕለት ተዕለት ቪአይፒ ካር ፓስ እንዲጠቀሙ ተፈቅዷል ይላል። እንዳነበብነው መሰረት ከሆነ ብዙ የህግ እንትኖችን ያካልላል። ይሄ ነገር እውነት ነው ወይስ ውሸት የሚለውን ነገር ደግሞ በአጭሩ ሪሰርች እንስራበት። ነገሮች በምናይበት ሰዓት ላይ ኢቨን ጉግል ላይ ራሱ በምጠይቅበት ሰዓት ላይ ዲፕሎማት ወይ ደግሞ ለመንግስት የሚሰጥ ነው። መንግስት ይህን ኦቶራይዝ ማድረግ ይችላል? አዎ ይችላል። እናም እነሱ የሚያካትቱት የትራፊክ ህግን ብቻ በመሆኑ አንርሳ። ሌሎችን ሲቪሊያኖችን አያካትም ማለት ነው። እነዛን ሁሉ በምናይበት ሰዓት ላይ መንግስት ክሊርሊ ይህንን ብሎ ያስቀመጠው ነገር እንደሌለ እረዳለሁ። ሬዲት ላይም ገብቼ በማይበት ሰዓት ላይ የመጀመሪያውም ጥያቄው እንዴት ይህን ቪአይፒ ካር ፓስ ላገኝ ይችላለሁ ነው። ሁለተኛ ደግሞ እንዴት ልገዛው እንደምንችል ስለሱ ብዙም አልተወራም። የእሱ አቻ ደግሞ የኢትዮጵያ ኤርላይንስ ላውንጅ ቪአይፒ ፓስ በስርዓት ዶክመንት ተደርጎ እየተቀመጠ ነገር ሲሆን የእሱ ተቃራኒ ደግሞ ቪአይፒ ካር ፓስ ብዙም ዶክመንት አይደረግም። እንደዛም እንድል ያደረገኝ ዋነኛው ሪዝን የኢትዮጵያ የገቨርንመንት ዌብሳይታችን ላይ ስለሱ ህግና ደንብ በስርዓት አይገልጽም። ይሄ ነገር እውነትም የትራፊክ ወይም የትራፊክ ህግ ላይ ምን ያህል አቅም ይሰጥሃል የሚለውን ጥያቄ በምናነሳበት ሰዓት ላይ በመጀመሪያም እንዳነሳሁላችሁ ቲክቶክ ላይ በምናይበት ሰዓት ላይ ይሄ ነገር በጣም ፕሪቪሌጅ እንዳለው እንረዳለን። የተለያዩ የትራፊክ ህጎችን በመጣስ በጣም ሪክለስ የሆኑ አንዳንዶችን በመንዳት ፕላስ ደግሞ ዋን ዌይ ወይም የተዘጋ መንገድ ላይ እነሱ ብቻ በመሄድ የራሳቸው ህግ የሚሰሩ እንመለከታለን። ትልቁ ጥያቄ ሊደረሰን ይመስለኛል፣ ይሄ ነገር ህጋዊ ነው ወይስ አይደለም? ለማንኛውም ምክንያት እናንተ መግዛት የምትፈልጉ ከሆነ እባካችሁ ተጠንቀቁ። ምክንያት ከብዬ ከማነሳቸው ዋነኛ ሀሳቦች ውስጥ ይሄ ነገር አክቹዋሊ ከመንግስት የተሰጠ ነገር ነው የሚለውን ነገር አክቹዋሊ እንዳልኳችሁ ቅድም ዶክመንት የተደረገ ነገር የለም። እናንተ ይህ ሪስክ በምታደርጉበት ሰዓት ላይ የትራፊክ ህግና ደንብን አትሊስት ሄዳችሁ ለማጣራት ሞክሩ፣ ወይም ከትራፊክ ፖሊስ ጋር መጀመሪያ አውሩ ይህ ነገር ከማድረጋችሁ በፊት። ኦኬ ጋምቦል በጣም ሴፍ በሆነ መልኩ እንዴት ሊያደርጉ ይችላሉ ብላችሁ ከጠየቃችሁ ከነዚህ ቅድም ካሳያችሁ ሴለር ይልቅ ሄዳችሁ የትራፊክ ቢሮን ሄዳችሁ በማነጋገር ከነሱ መውሰድ ይቀላል። እነዛን የቲክቶክ ቪዲዮዎች በምናይበት ሰዓት ላይ አንድ የሆነ ኮመን ሀሳብ እናስባለን፣ ወይ እነዚህ ቪአይፒ ፓሶቹ ለትላልቅ ባለሀብት የሚሰጡ ናቸው፣ ወይ ደግሞ ኦንላይን ገብተን በቀላሉ መንገዛቸው ይመስለናል። ግን ይህ ነገር ልክ አለመሆኑን በዚህ ቪዲዮ እንደተረዳችሁ ተስፋ አደርጋለሁ። ይህን ቪዲዮ በምናጠቃልበት ሰዓት ላይ ቪአይፒ ካር ፓስ በኢትዮጵያ ውስጥ ይሸጣል የሚለውን ነገር በአግባቡ በምናይበት ሰዓት ላይ ዋጋቸውን በጣም ውድ በመሆናቸው እናንተ ሪስክ ባትወስዱባቸው በሚል ከላይ ቪዲዮ የተመለከቷቸው እንዳለ ሾፌሮች ማለት ነው። አንዳንዶቹ እውነትም ቪአይፒ ፓስ ሊኖራቸው ይችላል። አንዳንዱ ግን ያንን ስብ በመጠቀም ነው አላስፈላጊውን አንዳንድ ሲነዱ የምናየው እና በህግም አንጻር ስናየው አግባብ አይመስሉ አይታዩም። እባካችሁ የራሳችሁ ሪሰርች ስሩ።
ቪዲዮ ከተመቻችሁ እባካችሁ ቀጣይ ቪዲዮ ላይ ምን ልሰራላችሁ እንደምትፈልጉ፣ ምን ኤክስፖዝ ላደርግላችሁ እንደምትፈልጉ እባካችሁ ነገሩኝ። እስከ ቀጣይ ቪዲዮ እስክንገናኝ ድረስ እባካችሁ ላይክ እና ኮሜንት ማድረግ አትርሱ። እንዳልኳችሁ ያለፈውም ጀማሪ ዩቱበር ነኝ። የእናንተ በጣም ሰፖርት ያስፈልገኛል። አመሰግናለሁ።